የተከበራችሁ ተመልካቾቻችን በቅርቡ በተጠናቀቀው የሰላማዊና ዲሞክራሲያዊ ሽግግር ጉባኤ ወይም ኮንፈረንስ የተለያዩ ኃይሎች ተወክለው ተወያይተው በኢትዮጵያ አበይት ጉዳዮች ላይ ብዙ ውሳኔዎች አሳልፈዋል። በአጠቃላይ በጉባኤው ባወካከሉ በሂደቱና ባሳለፋቸው ውሳኔዎች ከተለያዩ አቅጣጫዎች የተለያዩ ትችቶች፣ ግምገማዎች ወይም አስተያየቶች እየቀረቡ ናቸው። በዛሬው ዝግጅታችንም ጉባኤው ባካሄዳቸው ጉዳዮች ላይ ጠቃሚ ናቸው በምንላቸው ነጥቦች አትኩረን እንግዶቻችን እንዲወያዩበት ወይም እንዲከራከሩበት እናደርጋለን። በቅድሚያ ጥሪያችንን አክብረው የመጡትን እንግዶቻችን እናመሰግናለሁ። እንግዶቻችን አቶ መለስ ዜናዊ የኢትዮጵያ ጊዜያዊ መንግስት ፕሬዚዳንትና የኢህአዴግ ሊቀመንበር በዚህ ውይይት ኢህአዴግን በመወከል ሀሳባቸውን ያቀርባሉ። ሁለተኛ ፕሮፌሰር መስፍን ወልደማርያም የግል ጥናት ተመራማሪ ለሰላማዊና ዲሞክራሲያዊ ሽግግር ነጻ ኮሚቴ የሚል ድርጅት አባል ናቸው። በዚህ ውይይት ግን ድርጅቱን ሳይሆን የራሳቸውን አስተያየት ብቻ የሚያቀርቡ ይሆናሉ። ሶስተኛ ፕሮፌሰር እንድሪያስ እሸቴ በአሜሪካ ሀገር የሚኖሩ በፊላዴልፊያ ከተማ የፍልስፍና መምህር፣ እሳቸውም ለሰላማዊና ዲሞክራሲያዊ ሽግግር ነጻ ኮሚቴ ወይም ኢንዲፔንደንት ተብሎ በሚጠራው ድርጅት አባል ናቸው። በዚህ ውይይታችን ግን የራሳቸውን ሀሳብ ብቻ የሚያቀርቡ ይሆናሉ። አራተኛ ዶክተር መኮንን ቢሻው በአዲስ አበባ ዩኒቨርሲቲ መምህርና ቀደም ብሎ በተቋቋመው የሰላምና የእርቅ ኮሚቴ አባል ናቸው። እሳቸውም የራሳቸውን ሀሳብ ብቻ በዚህ ውይይት የሚያቀርቡ ይሆናሉ እና እንግዶቻችን እነዚህ ናቸው። በድጋሚ በአድማጮቻችን ስም ለማመስገን እወዳለሁ። በዚህ ውይይት የተለያዩ ጥያቄዎች እያነሳን በየተራ በተመሳሳይ ጥያቄዎች ላይ ሁሉም ተመጣጣኝ የሆነ እድል እያገኙ እንዲወያዩ ለማድረግ እንሞክራለን እና በዚሁ ወደ መጀመሪያው ጥያቄ እንሸጋገራለሁ። የመጀመሪያው ጥያቄ የስብሰባው አወካከል ወይም አጠራር የሚመለከት ይሆናል። በኮንፈረንሱ የተለያዩ ኃይሎች እንደተሳተፉ ይታወቃል። ይህ አወካከል ትክክል ነበር ወይ? እንዴት ታዩታላችሁ? ችግር ከነበረ ባወካከሉ ወይም ባጠራሩ ምን ችግር ነበር? እና በዚህ ብንጀምር ይሻላል መሰለኝ። የመጀመሪያው እድል ለፕሮፌሰር መስፍን ሰጥ። ልጀምረው። እግዚአብሔር ይስጥልኝ። በመጀመሪያ ለመግለጽ የምፈልገው ይሄ አሁን የምናደርገው ውይይት እኔ አይቼውም የማላውቀው አይነት ውይይት ነው። አቶ መለስ የጊዜያዊ መንግስት ፕሬዚደንት ምንም እንኳን አሁን በዚያ ወንበር ባይሆንም የሚሳተፉት በኢህአዴግ ሊቀመንበርነት ቢሆንም ከእንደዚህ ከአንድ ወንበር ከያዘ ሰው ጋር በእንደዚህ አይነት ሁኔታ መሳተፍና መከራከር፣ መወያየት መቻሉ ትልቅ እርምጃ ይመስለኛል እና ይህንን ስላዘጋጃችሁት በጣም አመሰግናለሁኝ። ወደ ድርጅቱ ወደ ኮንፈረንሱ ጉባኤው አወካከል ላይ ስላወካከል ነው የተጠየቁ ይመስለኛል። ስመጣ አወካከሉ ትክክል ነው ለማለት አልችልም። እንደውም በከተማ ውስጥ የሚወራው ኖሬ ብዙ ሰዎች ጋር ስንነጋገር እንደሚባለው ይሄ ጉባኤ የስደተኞችና የብሔረሰቦች ጉባኤ ነው የሚል ትችት አለ።
ከውስጥ ከኢትዮጵያ ውስጥ የፈለቁ ድርጅቶች ከኢህአዴግ ሌላ እኔ ማውቀው አንድ ነው ያየሁት የሚመስለኝ አንድ ብቻ ነው። ሌሎቹ ብዙዎቹ ድርጅቶች ከውጭ ከተለያየ ቦታ የመጡ ናቸው። ሁለተኛ በብሔረሰብ በሚባለው ቃሉን ስለማልወደው ነው እንዲህ የምለው በዚያ ደግሞ የተወከሉት እንዴት እንደተወከሉ ማንም ሰው አያውቅም። እኔ አላውቅም። በምርጫ እንዳልሆነ ብዙ ጊዜ በሊቀመንበሩ እዛ ተነግሯል። ዲሞክራሲ አሰራር ውክልና እንደሌለበት በግልጽ ተደጋግሞ ተነግሯል። ስለዚህ ለብዙዎቻችን የሚመስለን እንግዲህ ይሄ ውይይት እኔ ነፃ ውይይት አድርጌ ነው የምመለከተው። እኔ የምናገረው እንደዛ ነው። ሌላ ማነጋገር አላውቅበትም። 17 ዓመት አንድ አሰራር ለምደናል። እዚያ 17 ዓመት ሙሉ ያየነው አሰራር አለ። ድርጅታዊ አሰራር የሚባል እናውቃታለን። ስትመጣ ይሸተናል። አሁን በደንብ እናውቀዋለን። እና ይሄ ጉባኤ ላይ አሰራሩ ከአጀንዳው መጨረሻ ላይ መምጣት ጀምሮ የሰዎቹን ማመራረጥ የሁሉ ሁኔታ ስንመለከተው ያው የድርጅታዊ አሰራር መስሎ ነው የታየለኝ። በግልጽም ደግሞ የድርጅታዊ አሰራር እንደው እዚህ ጋር ደርሶብናል። አንወደውም። በትክክልም ሰዎችን ይወክላል፣ ህብረተሰቦችን ይወክላል ብለን አንገምትም። በዚያ መንገድ ከተሰራ እንግዲህ በውክልናዋ ብቻ ስለሆነ የተደረገው ስለ ጉባኤው ሌሎች ማስተያየቶች አሉ። ግን በዚህ ብቻ ይሄ ከሆነ እዚህ ላይ ባቆመው ይሻላል። ምናልባት ነገሩን በተጨባጭ ለማየት እንዲረዳል በሀገር ውስጥና በውጭ ያሉ ድርጅቶች እነማን እንደሆኑ እናውቃቸዋለን መሰለኝ። በተጨባጭ መወከል የነበረባቸው ያልተወከሉ ወይም መወከል ያልነበረባቸው እየተወከሉ አሉ የምንላቸው አለ ነው። ስማቸውን እያነሳን ለመወያየት እንችላለን ወይ? መወከል የነበረ ድርጅት የለም እንጂ መጀመሪያ እንዴት ተብሎ በደርግ ዘመን እንደምናውቀው የፖለቲካ ድርጅት ማቋቋም አይቻልም፣ አልነበረም። ነፃ ውይይት፣ ነፃ ጋዜጣ አልነበረም። የፈለገ ምናልባት ቢናገርም አንዳንድ አደጋን ለመቀበል ተዘጋጅቶ ምናልባት መናገር ይቻል ነበር ይሆናል። ከዛ በተረፈ የለም፣ ስብሰባም የለም። ስለዚህ የተደራጀ ነገር በእውነት በፖለቲካ ድርጅት ሊሆን አልነበረም። ስለዚህ እያለ ያልተወከለ የለም። እያለ ያልተወከለ እኔ የማውቀው ከውጭ ነው ያለው። አሁን ያ ማነው ቅንጅት ምናምን ቅንጅት ኢድሃቅ ነው የሚባለው እሱ ነው ያልተወከለው። እሱ ባለመወከሉ እኔ ለራሴ ቅሬታ አለኝ። አባልም አይደለሁም። እንደውም ፍቅርም የለኝ ከዛ ጋር ድርጅት ጋር። ብቻ ለሰላም ሲባል መወከል ነበረበት ብዬ አምናለሁ። ለሰላም ሲባል ለሰላም እና ለዲሞክራሲ ከሆነ ዋናው ዓላማ የዚህ ጉባኤ ይሄ እስከሆነ ድረስ ለማንም እጅን መዘርጋት አስፈላጊ ነው ብዬ አምናለሁ። ምንም አይነት አስተሳሰብ ይኖረው በአንድ እጁ ጠመንጃ መያዝ ያንን ጠመንጃ ለማስጣል የሚደረግ ሁሉ የሚከበር ነው። መተው እነሱን ለብቻቸው መለየቱ
ወይም ደግሞ ምንም ማያደርጉም ፋይዳ የላቸውም ብሎ መገመቱም አይቻልም። እኛ እዚህ 17ቱን ዓመት የቆየነው ሰዎች የምናውቀው ነገር ቢኖር እፍኝ የማይሞሉ ወንበዴዎች ናቸው እየተባለ ስንነገር ቆይተን በአንድ በኩል አገሩን የሚበጠብጡት እፍኝ የማይሞሉ ወንበዴዎች ናቸው፣ በሌላ በኩል ደግሞ ለማንም ለምንም የማይበገር የጦር ኃይል እንመሰርታለን የሚል መፈክር ስንሰማ ቆይተን ውጤቱ እዚህ ጋር ደርሰናል እና ጸጥታ፣ ሰላም ለማደፍረስ ጥቂት ሰው ይበቃል። ያ ደግሞ ሊስፋፋም ሊያድግም ይችላል። ስለዚህ በእውነቱ ለማንም ለእንደዚህ አይነት አዝማሚያ ላለው ሰላማዊ ነው። ይበልጥ ማስገባት ወደ ሰላሙ ጎዳና ማስገባት የሚያስፈልገው ያንን በሰላም አላምንም ያለው ነው እንጂ በል እንግዲያው በዛው ሂድ ወይም ደግሞ በቀደም ዕለት ሊቀመንበሩ በጉባኤው ላይ ሲሉ እንደሰማሁት መንገዱን ጨርቅ ያድርግልህ እርግማኔውን ርቃት አላወቁትም። ይሄ ለእኔ ትክክል አይመስለኝም፣ ተገቢም አይደለም። እነዛን ማያዝ ማስገባት ያስፈልጋል ብዬ ነው ማለት። በዚህ ላይ ፕሮፌሰር እንድሪያስ አስተያየት ካለዎት? በቂ ነው። ዶክተር እኔ እንኳን ምናልባት እንደው የጉባኤው ተሳታፊዎች የውክልና ጉዳይ ቢነሳም እንደው በአጠቃላይ ፕሮፌሰር አልነበሩም ስብሰባ ላይ። እኔ ግን በታዛቢነት ተገኝቼ ስለነበረ አንዳንድ ያየሁትን እንደው ባጭሩ አጠቃላይ የሆነ አስተያየት ሰጥ ደስ ይለኛል። በእኔ ግምት የጉባኤው ጠቅላላ ሂደት እየተሳካ ነበር የሚል ግምት ነው ያደረብኝ። የተሳካ እንግዲህ ከተነሳበት ዓላማ ስነሳ የተነሳበትም ዓላማ በእኔ በኩል የተወሰነ ዓላማ ነበረው። ያው የሰላምንና ዲሞክራሲን በኢትዮጵያ ለማምጣት እንዲህ በመጀመሪያ ደረጃ 17 ዓመት ከዚያም በላይ የኢትዮጵያ ሕዝብ ወጣቱ ሽማግሌው ሲሰቃይበት የኖረ ጦርነት ሲካሄድ ቆይቷል። ከዚያ የሚያወጣን ኮንፈረንስ አድርጌ ነው ያየሁት። የተነገረንም እንደዛ ነው። በመጨረሻም በዚያ ረገድ ትልቅ አስተዋጽኦ አደረገ የምለው አለ። በጉባኤው የተገኙት ተሳታፊዎች እንዳየሁት የድርጅታዊ አሰራር መልክ ያለው መስሎ እኔም ታይቶኛል። ምንም እንኳን በታዛቢነት ላይ ፎቅ ቁጭ ብዬ በመለከተውም የዚህ አይነት እንትን አልፎ አልፎ ይታይ እንደነበረ ነው ያለኝ ስሜት። ሆኖም በነበረው የጊዜ እጥረት አንጻር መሰራት ባሉባቸው እና ውይይት መካሄድ ባለባቸው ጉዳዮች አንጻር ሳይ በጉባኤ ውስጥ በተሳታፊነት የነበሩት ሰዎች ሀሳባቸውን የመግለጽ መድረክ ነበረ፣ ለመግለጽ ይችሉ ነበረ። ምናልባት አንዳንድ በነበሩ የድርጅታዊ አሰራርም ሆነ እዚያውም ስብሰባውም ላይ በተነሱ አንዳንድ የተጠቆሙ ጉዳዮች ነበሩ። አቶ መለስ የኢህአዴግን ሊቀመንበር የሀገሪቷም የጊዜያዊ መንግስት ፕሬዚዳንት መሆናቸው እንዲሁም የዚያ ጉባኤ ሊቀመንበር በመሆናቸው ችግር የፈጠረ መስሎ በሩቁ ለምንመለከት ሰዎችም ታይቶን ነበር። ከተሳታፊዎችም ውስጥ ይኸው ተጠቆሙ ነበር። ግን የጉባኤው ተሳታፊዎች የለም ይሄ ችግር አልደረሰብንም የሚል ሀሳብ ሲያሰሙ እኔንም ትንሽ ገርሞኝ ነበር። ምክንያቱም ውጭ የነበረን አስተሳሰብ ምንድን ነው? ይሄ ትንሽ አቶ መለስ ሆነ ብለው ላያደርጉት ይችላሉ። ተሳታፊዎች ግን የሚያዩት ሶስቱንም ቦታዎች አቀናጅተው ስለያዙ እና እሳቸው ማብራሪያ ወይም ሀሳብ ከሰጡበት በኋላ አንድ ሌላ ተሳታፊ ተነስቶ እንዲያው ከልቡ ነጻ በሆነ መንገድ ተጽዕኖ ያደረገበት በግልጽ ላይኖር ይችላል፣ ግን በውስጡ የዚህ አይነት ተጽዕኖ ሊሰማው ይችላል የሚል ስሜት ነበረ። በአጠቃላይ ግን እኔ ኮንፈረንሱ ጉባኤው በጥሩ ሁኔታ የተካሄደ ይመስለኛል። ችግሮች ነበሩ። ይህም ሲሆን
ከመጀመሪያ የጉባኤው አጀንዳ በኢህአዴግ ተዘጋጅቶ የቀረበው እንዲያውም የማስታውሰው ምንድን ነው የመጀመሪያ መክፈቻው ጉባኤውን የተከፈተበት ቀን ሰኞ ከሰዓት በኋላ ገብተን አቶ ታምራትና አቶ መለስ ንግግር ካደረጉ በኋላ ስንወጣ ነው የዚያን ጊዜ አጀንዳ ያገኘነው እንጂ ስንገባ አልነበረም። በተመሳሳይ መልክ ለሚቀጥሉት ቀናትም የቀረቡት ወረቀቶች እኔ ሆቴል ውስጥ ነበርኩ እንደ ሌሎቹ ተሳታፊዎች። ከሲነጋ ወይም ደግሞ ለወጣ ስል ነው ወረቀቶችን የማገኛቸው። ከዩኒቨርሲቲ አብረውኝ የሄዱት ፕሮፌሰር አስራት እንደዚሁ በእኔ መልክ ነበር የሚያገኙት። ጊዜ የነበራቸው አልመሰለኝም በእኔ ግምት ያንን የቀረበውን ሀሳብ አንበውት በታዛቢነት አብረዋቸው ከሄዱትም ሰዎች ጋራ ለመመካከርም ለመወያየትና ሀሳብ ይዞ ለመቅረብ እድል አልነበረም። በቡናና በሻይ እንትን ጊዜ ነው ለመገናኘት ተሯሩጠን ሞክር የነበረው። እንዴ ላቋርጦትና ስለ ሂደቱ ቆየት ብለን እንመጣበታለን። አሁን አወካከል በሚለው ላይ ብናተኩር እንግዲህ የአወካከልን ጉዳይ ስንመለከት ስለ ሌሎቹ እኔ ብዙም አላውቅም እንዴት ተወክለው እንደመጡ። ፕሮፌሰር መስፍን ቅድም ያነሱት ጥርጣሬ እኔም ላይ አለ። እነኚህ ሰዎች እንዴት ተወክለው መጡ? ድርጅቶቹ እነዚህ ብቻ ናቸው ወይ? ወይም የብሔረሰቦቹ መወከል የሚገባቸው እነዚህ ብቻ ናቸው ወይ? ያሉት በተቻለ መጠን በነበረው የአንድ ወር ጊዜ ውስጥ ብዙ ስራ እንደተሰራ ይገባኛል። እነኚህንም አሰባስቦ መጥተው ሀሳባቸውን እንዲገልጹና የነበረባቸውን ብሶት ሁሉ እንዲገልጹ መደረጉ በእውነቱ በጣም ብዙ ስራ ከኢህአዴግና በዚህ ከተባበሩት በኩል እንደጠየቀ ይገባኛል። ሆኖም ለምሳሌ የእኔን ውክልና ወይም የፕሮፌሰር አስራትን ውክልና ስንመለከት የተደረገው እንዴት ነው? የከፍተኛ ትምህርት ተቋሞች መምህራን በአንድ ጊዜ ተሰብስበን ተያይተን ማንተዋወቅ ሰዎች በአንድ ጊዜ ተሰብስበን ይሄ አለና መሳተፍ ትችላላችሁና ሁለት ወኪሎች መጣችሁ፣ አንደኛው በድምፅ ሰጭነት አንደኛው በታዛቢነት ይሳተፋል ተብለን ስንጠየቅ እድሉን እንዲያመልጠን አልፈለግንም። ነገር ግን በዚያ ጉባኤ ላይ ምንድን ነው የሚነሱት ጉዳዮች ምንድን ናቸው ተነስተው የምንወያይባቸው ጉዳዮች የሚለው ከአንዱ በቀር ከዋናው ሰላምና ዲሞክራሲን ለማምጣት ነው። ለዚህም ተወሰነ ጊዜ የሽግግር መንግስቱን ማቋቋም ነው የሚል እንጂ ሌሎች ጉዳዮች ይነሳሉ የሚል ሀሳብ አልነበረም። በዚህም የተነሳ መሰለኝ ያ ጉባኤ በአጭር ጊዜ ውስጥ ሁለት ሰዎች መርጦ ለማቅረብ የቻለው። እንግዲህ የሽግግር መንግስቱን ሰላምን ለማምጣት በሚደረገው ጥረት ምንም ቢሆን የሀሳብ ልዩነት አይኖርምና ሂዱ የሚል መሰለኝ። በሌላ በኩል ግን በአንዳንድ መሰረታዊ በሆኑ በሀገር ጉዳዮች ላይ እኛን ወክላችሁ ይሄን ሀሳብ ግለጹልን የሚል እንትን አልነበረም። ሌሎቹ እንግዲህ በዚህም መሰለኝ ፕሮፌሰር አስራትም ደጋግሞ የተናገሩት የዚህ አይነቱ ውክልና አልተሰጠም፣ አቋምም ይዘን እንድንሄድ የተነገረን ነገር የለም የሚል ድምጻቸውን ያሰሙት። ሌሎቹ እንግዲህ በዚህ በጉባኤው ላይ የሚቀርቡትን ጉዳዮች በሙሉ ተወያይተውባቸው አቋም ይዘው የከምባታውም የከምባታ ህዝብን የሀዲያውም እንደዚሁ እዚያ የተገኙት ሁሉ የወከላቸውን የላካቸውን ሰዎች አቋሞች ይዘው የመጡ ናቸው ወይ የሚለው አሁንም በጥያቄ ላይ ነው ያለው። ለኔ ምናልባት ዶክተር መኮንን ሊመልሱት የሚችል ጥያቄ ነው መሰለኝ። በአወካከሉ ላይ ለመሆኑ ዩኒቨርሲቲው አንድ ብቻ በድምፅ መሰጠቱ አንሷል ምናምን የሚል አመለካከት ካለ? በእውነቱ አሁንም ይህንን የራሴን የግሌን ሀሳብ ነው የምሰጠው። ምናልባት ዩኒቨርሲቲው መወከልም አይኖርበትም ይሆናል በእኔ ግምት። ለምን ዩኒቨርሲቲው? ነገሩ የተደረገው አዲስ አበባ ዩኒቨርሲቲ አይደለም። ይሄ እንትን የተሰጠው የከፍተኛ ትምህርት ተቋሞች መምህራን ተጠቅላላ። ይህም ሲባል ምናልባት ከአስመራም ዩኒቨርሲቲ የነበሩ ሰዎችም ይኖሩ ይሆናል፣ ከጅማም ከየቦታው። እንደ አጋጣሚ አዲስ አበባ የተገኙት ሁሉ መምህራን ለመምጣት ሞክረዋል። ጥያቄው እኛንም ትንሽ ግር ያለን ምንድን ነው ለምን አዲስ አበባ ዩኒቨርሲቲ ተመረጠ የሚለው እንትን ነበር። ምሁራንን ለማሳተፍ እርግጥ ፕሮፌሰር መስፍን ቅድምም እንዳሉት የሙያ ማህበራት፣
ምን አይነት እንደነበሩ ባለፉት 17 ዓመታት እናውቃለን። የኢሰፓ በኢሰፓ በደርግ ቁጥጥር ስር የነበሩ ማህበራት ስለነበሩ ለእኛ ለብዙዎቹ ተራ አባላት እንዳልነበረው ነው የሚቆጠረው። አሁን የዚህ ጉባኤ ዝግጅት በሚደረግበት ጊዜ እነኛ ማህበራት ወይም በሙያ ማህበራት በመምህራን ማህበር ተደራጅተን አንገኝም ነበር። ምናልባትም ምሁራንን ለማሳተፍ በሚል ሀሳብና በከፍተኛ ትምህርት ቤቶች አካባቢ ያሉት መምህራን ደግሞ ባለፉት 17 ዓመትም ሆነ በተለይም ከዛ በፊት ይደረግ በነበረው ትግል ንቁ ተሳትፎ ያደርጉ ስለነበረ ምናልባት ያንን አስተዋጽኦ በመገንዘብም ሊሆን ይችላል ጥሪው የተላከው እንጂ ለዩኒቨርሲቲው አንድ ቦታ እንዲያውም በቂው ነው። እንዲያውም ሁለታችንም የተላክነው በተመልካችነት ብንሄድ የበለጠ ደስ ይለኝ ነበር እኔ ከውክልና አንጻር ስመለከተው። በዚህ ላይ አቶ መለስ አስተያየት ካለ? መጀመሪያ ግልጽ መሆን ያለበት ነገር የሚመስለኝ የነበረን ጊዜ 1 ወር ብቻ ነው። ለዝግጅት የነበረን ጊዜ 1 ወር ነው። ከዛ በላይ ማስረዘም ይቻል ነበር። ለንደን ላይ ስምምነቱ ሲደረግ ከ1 ወር መብለጥ የለበትም የሚል ሀሳብ ያመጣ ነው እኛው ራሳችን ነው። ይሄን ያለበት ምክንያት ነበረን። ጊዜያዊ የሚባል ነገር ብዙ ጊዜ ዘላቂ የሆነ የኢትዮጵያን ሕዝብ ከፍተኛ ችግር የፈጠረበት ስለሆነ የተወሰነ ጊዜ እንዲኖር እና ያን ጊዜ ማጨር እንዲሆን፣ ሁለተኛ ግምት ውስጥ መግባት አለበት ብለን እኛ የተነሳንበት ትልቁ ነገር የተለያዩ አመለካከቶች በኮንፈረንሱ መወከላቸው ነው። የኢትዮጵያን ሕዝብ በትክክለኛው መንገድ የሚወክል ኮንፈረንስ በአሁኑ ሰዓት ማዘጋጀት አይቻልም የሚል የጸና እምነት አለ። ያንን ማድረግ ቢቻል ዴሞክራሲያዊ መንግስት ማቋቋም ይቻላል ማለት ነው። ሽግግር መንግስት የሚባል ነገር አያስፈልገንም ማለት ነው። ምርጫ መካሄድ አለበት፣ ህገ መንግስት መምጣት አለበት፣ ሌሎች ነገሮች መምጣት አለባቸው። ስለዚህ የተሟላ ውክልና ኢትዮጵያ ህዝብ የተሟላ ውክልና ሊመጣ የሚችለው ከሽግግሩ በኋላ ነው። ይህን ማድረግ ስላልተቻለ ነው የሽግግር መንግስት፣ የሽግግር መድረክ ወዘተ የሚባለው ነገር የሚመጣው። ስለዚህ በዚህ ክልል ነው መታየት ያለበት። አንደኛ የነበረው የጊዜ ገደብ በጣም ውስን ነው። ሁለተኛ ተቋሞቹ የሉም። የኢትዮጵያ ህዝብ በትክክለኛው ሊወከል የሚችልበት ሁኔታ የለም። ይህም ስለሌለ ነው የሽግግር መድረክ ያስፈልጋል ያለው እና እነኚህ ፓራሜትርስ እነኚህ እንትኖች የተወሰኑ ክልሎች ግምት ውስጥ መግባት አለባቸው የሚል ሀሳብ አለን። ከዚህ በመነሳት በኮንፈረንስ ውስጥ እነማን ይወከሉ የሚለውን ስናነሳ አንደኛ ከዚህ በፊት በደርግም ጊዜ ቢሆን ተደራጅተው የነበሩ ኃይሎች ናቸው። እነኚህ ድርጅቶች ምን ያህል ህብረተሰቡን ይወክላሉ አይወክሉም፣ ይህን በትክክለኛን መልክ ማስቀመጥ የሚችል ሰው የለም። በአሁኑ ሰዓት ማስቀመጥ የሚቻለው ቢያንስ የተወሰነ አመለካከትን ይወክላሉ ነው። የተወሰነ አመለካከትን ይወክላሉ። ለምሳሌ ኢህአዴግ የተወሰነ አመለካከትን ይወክላል። ለምሳሌ የኦሮሞ ነጻ አውጪ ግንባር አንድ የተወሰነ አመለካከትን ይወክላል። ከዛ በላይ ሄዶ ግን ይህን ህዝብ ይወክላል ማለት አይቻልም። በአሁኑ ሰዓት ተወክሏል የሚባለው ህዝብ ራሱ በድምጽ ምርጫ እስካላረጋገጠ ድረስ እንትና ይህን ህብረተሰብ ይወክላል እንትና ያን ህብረተሰብ ይወክላል ብሎ ማለት በጣም አስቸጋሪ ነው። ስለዚህ እኛ ያተኮርነው የተለያዩ አመለካከቶች በኮንፈረንስ ውስጥ መወከላቸው ነው። ከዚያ አኳያ አሉ የሚባሉት አመለካከቶች በሙሉ ተካተዋል የሚል እምነት አለ። ዩኒቨርሲቲም ሊወከል በእኛ በኩል ሀሳብ የቀረበው ከዚያ አኳያ ነው። የድሮ አስተዋጽኦ ድሮ ነው። የድሮ ዩኒቨርሲቲና አሁን ዩኒቨርሲቲ የተለያዩ ነገሮች ናቸው መስሎ የሚታየው እና የአሁኑ ዩኒቨርሲቲ አንድ የሆነ አመለካከት ይወክላል። ዶሚናንት የሆነ አመለካከት አለ እዛ ዩኒቨርሲቲ። በኢህአዴግ አጠራር ትምክህተኛ የሚባለው አመለካከት ማለት ነው። ዶሚናንት ነው ዩኒቨርሲቲ ውስጥ የሚል ሀሳብ አለን እና ይህ አመለካከት በእኛ በኩል ትክክል ነው ትክክል አይደለም ሌላ ጉዳይ ነው፣ ግን አንድ አመለካከት ነው እና በኮንፈረንሱ መወከል አለበት በሚል ሀሳብ ነው ያመጣ ነው እና ስደተኛ ድርጅቶች የሚባሉትም ችግሩ ምንድን ነው? ለመደራጀት እድል የነበረው በስደት እና የተደራጀ ኃይል በተደራጀ መልኩ አንድን አመለካከት የሚወክል ኃይል ማምጣት ካለብን በአብዛኛው በስደት ላይ ነበሩ ኃይሎች ማምጣት የግድ ነበር ማለት ነው። ነገር ግን ሁሉም ስደተኛ ድርጅቶች ማለት ናቸው ማለት አይደለም። በሀገር ውስጥ በተለያዩ አካባቢዎች የትጥቅ ትግል ሲያካሄዱ የነበሩ በርካታ ድርጅቶች አሉ በኮንፈረንሱ ተሳታፊ የሆኑ በአንድ ወቅት የትጥቅ ትግል ሲያካሄዱ ቆይተው ተሸንፈው የሚሆን አስቸጋሪ ሁኔታ ተፈጥሮባቸው እንደዚህ ወደ ስደት የገቡ ሰዎችም አሉ እና ተደራጅተዋል የሚባሉት የሚታወቁት ድርጅቶች በሙሉ ለማካተት ነው ሙከራ የተደረገው። ኢብቻንግም አይደለም
ኢህአዴግ አዲስ አበባ ከገባ በኋላ በርካታ የመሰባሰብ ሁኔታዎች ናቸው የሚታዩት። ከተሰባሰቡት ውስጥ በኮንፈረንሱ መሳተፍ እንፈልጋለን ብለው የመጡት እና ያገኘናቸውና ያነጋገርናቸው ኃይሎች በሙሉ ለማሳተፍ ሞክረናል። ምናልባት ተደራጅተው ኢህአዴግን ለማግኘት ያልቻሉ ወይም ያልፈለጉ ካሉ ማወቅ በጣም ያስቸግረናል። ግን ተደራጅተናልና መሳተፍ እንፈልጋለን ብለው የመጡት ምን ያህል አቅም አላችሁ፣ ምን ያህል ድርጅት አላችሁ፣ ምን ያህል እንትን አላችሁ ሳንል የተደራጀ ኃይል እስከሆነ ድረስ እና የተወሰነ አመለካከትን የተወሰነ የህብረተሰብ ክፍልን የሚወክል አመለካከት እስካለ ድረስ ይሳተፍ፣ የተለያዩ አመለካከቶች እንዲፋጩ እና ከዚህ ውስጥ አንድ ነገር እንዲወጣ በሚል ነው እና በአገር ቤትም ያገኘናቸውን የተደራጁ ኃይሎች በሙሉ አሳትፈናል። ማለት ኮንታክት ያደረጉን መገናኘት የቻሉት ሳይደራጁ የቀሩ ወይም ደግሞ ተደራጅተውም ኢህአዴግን ኮንታክት ያላደረጉ ካሉ እሱ ችግር ነው። በእኛ በኩል እንዲሳተፉ ለማድረግ ስለማናውቃቸው አለም ብለው የመጡትን ግን አሳትፈናቸው። በኢትዮጵያ ውስጥ እና በአዲስ አበባ በርካታ ድርጅቶች አሁን ይሄ የጉራጌ፣ ከምባታ፣ ሀዲያ፣ ወላይታ፣ ኢትዮጵያ ኢዳግ የሚባለው እነኚህ አዲስ አበባ ከገባን በኋላ መደራጀታቸውን ያወቅናቸው ኃይሎች ናቸው። አብዛኛዎቹም አዳዲስ ድርጅቶች ናቸው። ምን ያህል አቅም አላቸው፣ ምን ያህል ተሰሚነት አላቸው እሱ ሌላ ጉዳይ ነው፣ ማንም አያውቅም። ግን ተደራጅተው ስለመጡ እና የተለያየ አመለካከት ያላቸው ዲፈረንት እንትኖች ያሉ ስለሆነ የተለያዩ አመለካከቶች እንዲሳተፉ በሚል ነው እዛ የሚያሳትፍ ነው። ከሞላ ጎደል የሆነ ድርጅታዊ እንትን አላቸው፣ የመደራጀት አዝማሚያ ያላቸው ያልናቸውም ለምሳሌ ዩኒቨርሲቲ በተደራጀ መልክ ሊወክል ይችላል ብለን እንትን ስላልን እና በአሁኑ ሰዓት የተወሰነ አመለካከት ዩኒቨርሲቲ ውስጥ ዶሚናንት ነው የሚል የራሳችን ግምት ስለነበረን ግምት ውስጥ ሊሆን ይችላል። ግን የሆነ አመለካከት ዩኒቨርሲቲ ውስጥ በአሁኑ ሰዓት ዶሚናንት ነው የሚል እምነት ስላለን እንደዚሁ እንትን ብለናል። ላባደሮችም እንደዚሁ ከተለያዩ ፋብሪካዎች አውጣተው እንዲሉ ተደርገዋል። በእርግጥ ከተለያዩ የከፍተኛ ትምህርት ተቋሞች መምጣታቸውና በአንድ ቀን መገናኘታቸው የራሱ ችግር አለበት። ነገር ግን ካለው ሁኔታ አኳያ ለሁለት ለሶስት ሳምንት ያህል ተዋወቁና ከዛ በኋላ ምርጫ አድርጉ ማለት በጣም አስቸጋሪ ነው የነበረው። ምርጫ ማድረግ የሚቻልባቸው አካባቢዎች ሁሉ ምርጫ ለማድረግ በላባደሮችም እንደዚሁ ነው። ከየፋብሪካው ተመርጠው መጡ። በኋላ አንድ ላይ ተሰብስበው ደግሞ ይወክለናል የሚላቸውን ኃይሎች ወከሉ። ዩኒቨርሲቲም እንደዚሁ። የሌሎቹ ግን በምርጫ ሳይሆን አሉ የተባሉት ድርጅቶች ናቸው የተሳተፉት። የዚሁ ኤክሰፕሽን ወይም ከዚህ የተለየ ነገር ቢኖር እንትን ነው የኢድሀቅ ነው። ኢድሀቅን እንዴት ነው ያየ ነው? በእኛ በኩል የደርግ ሸንጎ ሶስተኛ ጉባኤ ይሄ የመጨረሻ የነበረው ጉባኤ እሱን ተቀብሏል ኢድሀቅ። እኛ ያ ጉባኤ የሰላም አቅጣጫን እንትን በማለት ትንሽ ወደ ሰላም አቅጣጫ ጎንበስ በማለት በዋና መልኩ ግን ወደ ጦርነት ሞቢላይዜሽን የሄደ ጉባኤ ነበር ብለን ነው የምናስበው። ያንን ተቀብለው ሲያበቁ ደርግ ከወደቀ በኋላ ኢሚዲየትሊ ጦርነት አወጁ። ወዲያውኑ 2 ቀንም አልሰጡም። ምንድነው እየተሰራ ያለው? ከደርግ ሸንጎ ውሳኔ የባሰ ነገር እየመጣ ነው የሚለውን ለማሰብ እንኳን ጊዜ አላገኘውም። በወዲያውኑ ጦርነትን ያወጁ እና እነኚህ ሰዎች ለሰላም ዝግጁ መሆናቸውን በፍጹም በምንም አይነት መንገድ አላሳዩንም። እና ኦል ዘ ዌይ ስሩ በተከታታይ ያስታወቅነው ነገር ቢኖር ምንድነው የጦርነት አዋጁን ያንሱና ይሳተፋሉ የሚል ነበር በእኛ በኩል ይቀርብ የነበረው። እነሱ የጦርነት አዋጁን ሳናነሳ እንሳተፋለን ነበር ነገራቸው። አሁን ሰላም ይፈልጋል ሲባል የሆነ ድርጅት የሆነ ኃይል ብላክሜል ማድረግ ይችላል ወይም ያስፈራራ እንትን ማድረግ ይችላል ማለት አይደለም። የሆነ ትንሽ ቡድን ተደራጅቶ እኔን በዚህ ቦታ ካላስቀመጣችሁኝ፣ እኔን እንደዚህ ካላረጋችሁኝ ጠመንጃ መምዘዜ ነው ካለ ጠመንጃ መምዘዝ የሚያስፈራው ኮዝ እስካለ አላማ እስካለ ድረስ ነው። የህዝብ ጥያቄ እስካለ ድረስ ከቁጥጥር ውጭ የሚሄደው ጥቂት ወንበዴም ቢጀምረው ምንም ቢጀምረው አስቸጋሪ ሁኔታ ላይ የሚፈጥረው የህዝብ ጥያቄ እስከተነሳ ድረስ የሰላም የዲሞክራሲና የተለያዩ ጥያቄዎች እስከተነሱ ድረስ የሰላምና ዲሞክራሲ ሌሎች የተለያዩ ጥያቄዎች በሰላማዊና በዲሞክራሲያዊ መንገድ የሚፈቱበት መንገድ እየተቀየሰ ነው። ስለዚህ ትግል አስፈላጊነት ቦታ የለውም፣ በህብረተሰቡም ደረጃ ቦታ የለውም። ምክንያቱም ፍላጎቱን ማንም ሰው በሰላማዊ መንገድ ማራመድ እስከቻለ ድረስ በህዝብ ምርጫ በጦርነት እንትን ማድረግ የሚፈልግ ከሆነ ዘንድ ይሄ የዲሞክራሲ ሰው አይደለም፣ የሰላም ሰው አይደለም፣ የጦርነት ሰው ነው። የጦርነት ሰውን በጦርነት መንገድ ነው ትሪት የምታደርገው። እና እነኚህ ሰዎች የደርግን የጦርነት አዋጅ ተቀብለው ሲያበቁ የመጨረሻ እንትን አዋጅ
ደርግ ሲወድቅ ወዲያውኑ እነሱ ራሳቸው ጦርነት ማወጃቸው። ከዛ በኋላ ደግሞ በተደጋጋሚ የጦርነት አዋጁን አንሱና በሰላማዊ መንገድ ታግላችሁ አሸንፉ ተብሎ እንትን ሲሉ የጦርነት አዋጅን አናነሳም፣ ነገር ግን እንሳተፋለን። ይሄ ኮንፈረንስ የሰላምና ዲሞክራሲ ኮንፈረንስ ነው፣ የጦርነት ኮንፈረንስ አይደለም። ጦርነቱ እኛ እስከሚገባን ድረስ በለንደን ኮንፈረንስ አልቋል፣ አብቅቷል። ከዛ ወዲያ ሰላም አቅጣጫ ይዘናል። በዚህ ሰላም አቅጣጫ አስተዋጽኦ እናደርጋለን ብለው እስካሰቡ ድረስ በሩ ክፍት ነው። ነገር ግን የደርግን ጦርነት አዋጅ ደግፈው እኛ ደርግን አሸንፈን በገባንበት ወቅት ወዲያውኑ ይሄ የደርግ የሸንጎ ውሳኔ የሰላም ውሳኔ ነው ብለው ተቀብለው ደርግ ከወደቀ በኋላ ጦርነት ማወጃቸው ይሄ ትክክል አይደለም በሚል ነው እና ብላክሜል ማድረግ ወይም ደግሞ እያስፈራሩ እንትን ማድረግ አይቻልም በሚል ነው ያስቀመጥ ነው እና አንዳንድ ጊዜ ከስሜት የተነሳ ላስፈላጊ ቃላት አሁን ፕሮፌሰሩ እንዳሉት መንገዱን ጨርቅ አድርግላቸው አይነት ነገር አላዋት አግባብ የሌለው ነገር ሊሆን ይችላል። ከሞላ ጎደል በእርግማን መልኩ የተነገረም ሊሆን ይችላል። ግን ዋናው ነገር የሚመስለኝ የሰላም አቅጣጫ ተከፍቷል፣ የዲሞክራሲ አቅጣጫ ተከፍቷል እና ጦርነት አያስፈልግም። የጦርነት እንትናቸውን ያስቀምጡና በሰላም ይምጡ። ያልተስማማቸው እንደሆነ ዲሞክራሲ የጠፋ እንደሆነ ሰላም የጠፋ እንደሆነ መሳሪያውን እንደገና ለማንሳት በጣም አስቸጋሪ አይመስለኝም። ለጊዜው መሳሪያውን ያስቀምጡትና የሰላምና ዲሞክራሲን መንገድ ይሞክሩት ነው ያልነው። እሱ ካልተሳካላቸው ወይም ደግሞ በትክክለኛው መንገድ አልሄድም ካሉ በማንኛውም ጊዜ ሊያነሱት ይችላሉ ያን መሳሪያ። ካልሆነ ጠመንጃችንን ይዘን እንገባለን ካሉ እሱ ሌላ ጉዳይ ነው። እያንዳንዱ መሳሪያ የያዘ እያስፈራራ የሚኖሩበት አይነት ሰላም አይደለም የሚፈልገው። በሕግና በስርዓት የተገዛ ሰላም ነው የሚፈልገው እና ይሄ ነው ምክንያቱ ማነው ኢድሀቅ ያልተሳተፈበት። በተረፈ በእኛ በኩል ፕሮፌሰር መስፍን ያነሱት ይሄ ድርጅታዊ አሰራር ምናምን ጥርጣሬው እንዳለና መኖርም እንደሚገባው በበኩል ይሰማኛል። ነገር ግን ድርጅታዊ አሰራር የሚባለው በዚህ በኮንፈረንስ ውስጥ እንዳልነበረ ነው በእኛ በኩል የምናምነው። ለምሳሌ አጀንዳዎች የተነሱ እንደሆነ በኮንፈረንስ ውስጥ የታዩት 3 የተለያዩ አጀንዳዎች ነበሩ ከተለያዩ ድርጅቶች የቀረቡ። ለምሳሌ ኢዲዩ ያመጣው ሀሳብ ነበር። ለነገሩ የቤት ስራቸውን በትክክል ሳይሰሩ የመጡ መስሎ ሊታየን ይችላል አንዳንዶቻችን። ምክንያቱም ደርግ ሳይወድቅ በፊት ያዘጋጁትን ወረቀት ነው ይዘው መጡት። ኢዴቅም የራሱ የሆነ ወረቀት አዘጋጅቶ አምጥቶ ነበር፣ ለኮንፈረንሱ ቀርቧል። ኮንፈረንሱ አልተቀበለም። በእኛ በኩል አዘጋጅተን ቀርበናል። ምናልባት በተሻለ የቤት ስራችንን ሰርተን ለማምጣት የተሻለ ሁኔታ ስለነበረን በተሻለ ተዘጋጅተን ቀርበን ሊሆን ይችላል። ነገር ግን ብቸኛው አጀንዳ እኛ አልነበረም። የተለያዩ ፔፐርስ ቀርበዋል፣ የተለያዩ ወረቀቶች ቀርበዋል። ሁለተኛ ያቀረብነው ሀሳብ እንዳለ አይደለም የጸደቀው። በበርካታ ጉዳዮች ላይ ክርክሮች ተካሂደዋል። በበርካታ ጉዳዮች ላይ ማሻሻያዎች ቀርበዋል እና እንዳለ ዝም ብሎ ፈርሞ ማለት አይነት ነገር አልነበረም። የአንድ ሰው ዲስኩርስ ሰምቶ ከዛ በኋላ ጨብጭቦ መሄድ አይነት ነገር አልነበረም። ክርክሮች